ሰላም 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 ፍቅር ሰላም ጤና ከእናንተ ይራቅ። Peace and love for you, peace and love for everyone። እነዚህን ሙዚቃ ነክ የቲክቶክ ቪዲዮዎችን እናንተን ያዝናናሉ፣ ፈታ ያደርጋሉ፣ እንዲሁም ደግሞ ለሙዚቀኞች ቲፕ ይሆናሉ ብለን ያሰብናቸውን ለቀም አድርገን መጥተናል። ወደ ቪዲዮዎቹ ኢንትሮዳክሽን ይበልጠዋል። የዜማውን ፓወር ከፍ ያለ ነው በጣም። ኤልያስ መልካ ለመናገር ቃላቶች ያጥሩኛል። ብዙም ተብሎለታል በየሚዲያው ኤልያስ ነው። ግን ያልተዘመረለት የጥበብ ሰው ከኤልያስ እኩል ያልተናነሰ ስራን የሰራ ዳግማዊ አሊ። እስቲ ቀጥሎ ያለውን ተመልከቱት። ሙዚቀኛ ዳግማዊ አሊ ሙዚቃን ጠንቅቆ ከመስራቱ በላይ በሱ የተሰሩ ዘፈኖች የኤልያስ መልካ ቅንብር የሚመስላቸው ብዙሃን ናቸው። በአንድ ወቅት ሎሬት ጸጋዬ ገብረመድህን እንዲህ ብሎ ነበረ: የኢትዮጵያ ሕዝብ የሚወድህ ስትሞት ነው። እኔ ደግሞ እንዲወደኝ ብዬ አልሞትም። ካልሞትክ አናደንቅም፣ አናመሰግንም። ሙዚቀኛ ዳግማዊ አሊ ድብቁ የሙዚቃ ሰውና ያልተዘመረለት ጀግናው የጥበብ ሰው ነው። ክብር ለሚገባው ክብር እንስጥ። ከ1989 ዓ.ም ጀምሮ እስካሁን ድረስ ብዙ ስራ ሰርቶ በሰራው ልክ ያልተዘመረለት ድንቅ የስቱዲዮና የመድረክ ሙዚቀኛ ዳግማዊ አሊ ከ400 በላይ ሙዚቃዎችን በድንቅ ብቃት አቀናብሯል። ከሰራቸው በርካታ ስራዎች መካከል በጥቂቱ ልግለጽላችሁ። አንደኛ ታምራት ደስታ አንለያይም እና ካንቺ አይበልጥም። ሁለተኛ ቴዲ አፍሮ አቦጊዳ ወይም በቤዝ ጊታር ተጫዋችነትና በድራም ፕሮግራሚንግ እንዲሁም 70 ደረጃ። ሶስተኛ ጥበብ ወርቅዬ ንግስት ሳባ አላማረርም። አራተኛ ብስራት ጋረደው ሳላምንበት። አምስተኛ ጸደንያ ገብረ ማርቆስ ቢሰጠኝ። ስድስተኛ አብዱኪያር መርካቶ ሰፈሬ። ሰባተኛ ይርዳው ጤና ሁለተኛ አልበም ሙሉውን። ስምንተኛ ሃይማኖት ግርማ ኦማሄሬ ጃለሌ። ዘጠነኛ ጌቱ ኦማሄሬ። 10ኛ አብሪ ዘጌት። 11ኛ ቴዎድሮስ ሞሲሳ። 12ኛ ሄኖክ አበበ። 13 ናቲ ኃይሌ። 14ኛ ኢየሩሳሌም ወይም ጄሪ ሃሎ አዲስ አበባ። 15ኛ ጆኒ ራጋ ቁልፉን ስጪኝ። 16ኛ ታደለ ሮባና ብርሃኑ ተዘራ ላፎንቴን። 17 ክኩ ሰብስቤ ለማልንገር ነገሩ እንዴት ነው ካለሁበት ሀገር። 18 መስፍን በቀለ። 19 ትግስት ወይሶ። 20 ኒኒ። 21 ጂሚማን። 22 ኃይሉ አመርጋ ጃኖ። 23 ዳን አድማሱ 4 ኪሎ ለአለ ኩሉ። 24 ሄራን ጌዲዮን ባይ ባይ። 25 የማርሸት ዳምጠው። 26 መረዋ ኳይር ነገሩ እንዴት ነው። 27 እዮ መኮንን እሮጣለሁ በከፊል። 28 ወንድሙ ጅራ የኔ ጉዳይ እንዲሁም ጣፋጭ ቃል። 29 ነጻነት መለሰ ባይ ባይ ወዘተ ድምፃውያንን ሙዚቃዎቹን አዘጋጅቷል፣ ፕሮዲዩስ አድርጓል፣ አቀናብሯል። በተጨማሪም እጅግ በርካታ የሙዚቃ ባንዶች ውስጥ
በቤዝ ጊታር ተጫዋችነትና በሳውንድ ኢንጂነሪንግ ሰርቷል። ለምሳሌ አፍሮ ሳውንድ፣ አሲዮ ባንድ፣ የሃ ባንድ፣ ጃኖ ባንድ። ከዚህ በተጨማሪ በኢትዮጵያ አይዶልና በባላገሩ አይዶል በዳኝነት ተሳትፏል። እሱ በቅንብር ከሰራቸው ስራዎች ውስጥ ድምፃያኖቹ እውቅናና ሽልማት ወይም አዋርድ ያገኙባቸው ሙዚቃዎች አንደኛ ጸደኒያ ገብረ ማርቆስ እወድሃለሁ በሚለው ሙዚቃ በኩራ አዋርድ ላይ ቤስት ኢስት አፍሪካን ፊሜል አርቲስት በሚለው ዘርፍ፣ ሁለተኛ ጆኒ ራጋ ቁልፉን ስጪ በሚለው ሙዚቃ በቻናል ኦ አዋርድ ላይ፣ ሶስተኛ ቴዲ አፍሮ በሰባ ደረጃ በሚለው ሙዚቃ በለዛ አዋርድ ላይ የዓመቱ ምርጥ ነጠላ ዜማ በሚለው ዘርፍ በ2007 ዓመተ ምህረት በእነዚህ ሙዚቃዎች ላይ የሱ እጅ አርፎባቸዋል። ዳጊ አንተ የሰራሃቸውን የኪነ ጥበብ ስራዎች በርካታ ናቸው። ፈጣሪ በሰራው ልክ ይክፈልህ። መጀመሪያ የሰማሁት መልካሙ ተበጀን ነው እና ዋሳ ላንጋ ነው ስትወደኝ ስወዳት ስኖር በደስታ እነሱ ነው እና ሰውየውን በደንብ ሰማው ነበርና የሱን ዘፈን አንጎራጉር ነበር። ከዛ ደግሞ ማን መጣ? እነ ሚልኮስ ናቸው መጡ። ከዛ ደግሞ ሙሉ ቀን መጣ ማለት ነው። ይሉንታ ታውቅሷ ሰውም ችላይላት በኔው ትዘባነን አትከብደኝ መተዋ። የመጀመሪያው ትልቁን ማስታወሻ ልንገር። የመጀመሪያ የዘመናዊ ዘፈን ስቴጅ ላይ የወጣሁበት ነው የምልህ። አንድ ጊዜ ምን ይሆናል እዛ የምኖርበት ሰፈር ሰርግ ይደረጋል እና ሰርገኞቹ ሰርጉ የተደረገው ገነት ሆቴል እና ይዘውኝ ሄዱ ማለት ነው። የዛን ጊዜ ምናልባት እኔ አላስታውስም፣ በርግጥ ምናልባት 16 ወይ 17 ዓመት ሆናለሁና ይዘውኝ ሄዱ። እኔ አላውቀውም ሙሉ ቀን እና እጄ አዘፍረኝ አልኩት። መስፈን እፈልጋለሁ አንተ አለኝ። ሰጠኝ ማይክሮፎን አቀለጥኩት ነው የምለው። ከዛ ሰው ሁሉ ተነስቶ በቃ ብር ይሄ ሸሚዜ እንደዚህ እስከሚወጣ ድረስ ብር ተሸለምኩኝ። ያቺ የመጀመሪያዋ በቃ ማይክሮፎን ያስኩባት ዋሳ መገና አለች ማለት ነው እና በጣም ደስ ብሎኝ ደንግጬ እንደውም ሰርጉን ሳልጨርስ ወደ ቤት ሄድኩ ማለት ነው። ሙዚቃ በሆይ ሆይታ የሚደገፍ በርዝመቱ የሚለካ አይደለም ይላል። በ3 ደቂቃ ውስጥ ጥሩ መልእክት ማስተላለፍ ይቻላል። 7 ደቂቃ የረዘመ አሰልቺ ሙዚቃ ከማቅረብ ማለት ነውና በተቻለ መጠን አሁን ሙዚቃው ላይ ብቻ ሳይሆን መልእክቱ ላይ ማተኮር የሚገባውን ይመስለኛል። ያቀባብራሉ በናፍቆት ወዳጅን ቢሰጥ ፈተና ናፍቆት ተይኔና አጫውቼኝ እንደኔ ሆዬና አገር ከሰፈሩ እኔ አንቺን መርጬ ጨረቃ አይንሽና ያለው ከሁሉም አብልጬ ጨረቃ ከተማ ማልበት በለሽ ወለም ዘለም ጨረቃ አደራን እንዳንቀያየም ጨረቃ ከሰፈሩ እኔ አንቺን መርጬ ጨረቃ አይንሽና ያለው ከሁሉም አብልጬ ጨረቃ ከተማ ማልበት በለሽ ወለም ዘለም ጨረቃ አደራን እንዳንቀያየም ጨረቃ ሺ ሰው ብትፈቲ ብትለፊ ብትደክሚ ጨረቃ አንድ ሰው ለአንድ ነው የሰው ምክር ስሚ ጨረቃ እዚያም እዚያም አይበላ ቀላም ዳይነሽ ጨረቃ ማማረኝ ይቅርና ያሳልፍሽ ጨረቃ ከኔው ጋር ይሁን ልብሽ ቀመጥ በቃል በወረት ተያይለወጥ እንመካከር ፍቅርን አክብሪ መዋደድ ከጎኔ
ጨረቃ ደሞዜ ደሜና ወዜ ደሞዝ ገባ ደሞዝ ወጣ እዳይ ተቆልሎ ደሞዜን ስጠብቅ አንድ ቀን ሳያደር ያየሁት ልክ ይቆጥቡ ይሸለሙ እንኳንስ ቆጥቤ ራሴ ላነካ እዳዬን ለመክፈል ደሞዜን በበካ አንድ ሰው ቀርቶኛል ወከወን ክጁን በዚህ ፍጥነት ደሞዝ ሲያልቅ አይተው ያውቁ እንደሆን እስኪ ጠይቃቸው ክቡር ሚኒስቴሩን ካልሰሙን ይሰሙ ከሰሙስ ምናሉ ማነኝ ትላለች ካሉ ስሜን ተናገሩ ተወደን ቲክቶክ ላይ ተወደን ባገው ባዶ ኪሴን ቀረው እንዳተሸክሜ ብላችሁ ንገሩ